ሰላም እንዴት ናችሁ? ዛሬ የምናወራው ዝም ብሎ ነገር ሳይሆን ኖርማሊ ዛሬ የምነጋገርበት ነገር እኔና አንተ በየቀኑ አዲስ አበባም ላይ ሊሆን ይችላል ኦር ደግሞ ከክፍለ ሀገር ጎዳናዎች ላይ ስለምናያቸው አብረነው ስለምንኖረው መራራ እውነት ነው። ዛሬ ይህን ቪዲዮ የምታዩ የኢትዮጵያ ወጣቶች ኑሮና ድህነት በጣም እንዳሰለቻችሁ ይገባኛል። ጠዋት ተነስተን ማኪያቶ የምንጠጣበት ኪሳችን ውስጥ አይኖርም። ጓደኞቻችን ለትሪፕ ለመዝናናት አንዴ ላንጋኖ አንዴ ሐዋሳ የተለያዩ ቦታዎች ኢቨን ዱባይ ሲሄዱ እኛ የኪሳችን ሁኔታ ለዛ አይፈቅድም። ፌስቡክ እና ቲክታክ ላይ በጣም ብዙ ስኬታማ ሰዎችን እያየን ምን አጥፍቼ ብለን በጣም ብዙ እናማራለን፣ ብዙ ፈጣሪያችንን እንወቅሳለን፣ ይቆጨናል። ያ ህመም ይሰማኛል ኖርማሊ። ግን አንድ እውነት ልንገራችሁ፣ ማልቀስና ማማረር ምንም የሚቀይረው ነገር የለም። አሁንም እርምጃ ካልወሰድ ነገ ጠዋት አይናችንን ጨፍነን ስንከፍት እድሜያችን 30 ኦር ደግሞ 35 ይሞላል። ያኔ ደግሞ ትዳር፣ ልጆች፣ የቤት ኪራይና የኑሮ ውድነት ተደራርበው ህይወታችንን አሁን ካለንበት የባሰ እንጂ የተሻለ ላያረጉት ይችላሉ። ምክንያቱም ኃላፊነት ስለሚበዛብን ማለት ነው። ከዚህ የኢኮኖሚ አዙሪት ድቀት ለመውጣት ደግሞ ዛሬኑ ልንተገብራቸው የሚገቡ 3 ወሳኝ የሆኑ መራራ እውነቶችን እነግራችኋለሁ። የመጀመሪያው ህግ ወጪን ሙሉ ለሙሉ መቀነስ ነው። በአሁኑ ሰዓት በሀገራችን ባለው የዋጋ ግሽበት ምክንያት ድሃ ለሆኑ ሰዎች ኦር ደግሞ ገቢያቸው አነስተኛ ለሆኑ ሰዎች ወጣቶች እድል የሚባል ቻንስ የሚባል ነገር የለም። ከዚህ አረንቋ ለመውጣት የምንችለው የራሳችን ዋጋ ስንጨምር ብቻ ነው እና ገበያን ማሸነፍ ከቻልን ብቻ ነው። ስለዚህ ከዛሬ ጀምሮ በህይወታችን ላይ የፋይናንስ አስቸኳይ ጊዜ ሊኖረን ይገባል። ማወጅ ይጠበቅብናል። ካፌ መግባት የሚባል ነገር ሊኖር አይገባም። በየቀኑ ተቀምጠን የምናጠፋቸው የ30 ብር፣ የ35 ብር፣ የ70 ብር ማኪያቶችን ይሄ ሲሰላ መቼ በወር በአመት ምን ያህል ሆነ ይገባቸዋል፣ ትረዱታላችሁ። እሱ ልናቆም ይገባል። እንዲሁም ደግሞ የልብስና የትርፍ ወጪዎችን መዝጋት ይኖርብናል። አሁን ያለህን ልብስና ጫማ ለሚቀጥሉት 1 ዓመት 2 ዓመት ይበቃል። በቃ አዲስ ልብስ መግዛት፣ የቅንጦት ጫማን ማደን ሊቆም ይገባል። እንዲሁም ደግሞ የመኖሪያ ወጪን የሚጋራን ሰው ልንፈለግ ይገባል። ብቻህን ተከራይተህ የምትኖር ከሆነ ወጪው ብዙ ነው የሚሆንብህ። ልክ እንዳንተ አይነት ህይወትን ለማሸነፍ የሚታገሉ 2-3 ጓደኞች ላይ አንድ ላይ ተከራዩ፣ ሼር አድርጉት ያን ሂሳብ። ኢቨን ክላሷ ጠባብ እንኳን ቢሆን ተጨናንቀን እንኳን የምንቀመጥ ቢሆን ለጊዜው በዛ ታይም በዛች ሞመንት ላይ ልናልፍ ግዴታችን ስለሆነ አንድ ላይ ሰብሰብ ብለን ልኖር ይገባል፣ ልንካፈል ይገባል ማለት ነው። ይሄ ለጊዜው ይደብራል፣ ያጨናንቃል፣ ኮንፈርት አይሰጠንም። ነገር ግን አላማችንን ነው ማሰብ የሚጠበቅብን። አላማችን ገልጽ ነው። ወጫችንን ቀንሰን የምናተርፈውን እያንዳንዱን ሳንቲም እያንዳንዱ ሰዓት አዳዲስና ከፍተኛ ገቢ የሚያስገኙ ክህሎቶችን ወይም ደግሞ ሃይ ኢንካም ስኪልስ መማሪያ ማድረግ ነው። ሁለተኛው ደግሞ ገቢያችንን ለማሳደግ ሁል ጊዜ ቢሆን በተጠንቀቅ መሆን ነው። በአሁኑ ሰዓት በቀን 10 ሰዓትም 12 ሰዓትም እየለፋ ሊሆን ይችላል፣ ወር ደግሞ ስራ ፈተም ተቀምጠን ሊሆን ይችላል። ግን እንቅልፍ ከምንተኛባቸው ሰዓታት ውጭ ያለውን ሰዓት በሙሉ አዳዲስ ስኪሎችን መማር፣ ኔትወርካችንን ማስፋት፣ የሆነ ክህሎቶችን ስኪላችን ለማሳደግ ልንጠቀም ቋንቋችንን መማር፣ ያ ነው የሚጠቅመን። እዚህ ጋር ግን አንድ ትልቅ የሆነ መሰናክል አለ። የሰዎች ወሬ። በአካባቢ ያሉ ጓደኞች ወይም ደግሞ ስለ ገንዘብ የተሳሳተ እይታ ያላቸው ሰዎች አዲስ ነገር ስትሞክር አይሆንም፣ አትልፋ፣ በዚህ ሀገር እንዴት ይሄ ነገር አይሰራም እኮ ምናምን የሚሉ ሰዎች አሉ፣ ይገጥመዋል። ስትወድቅ ደግሞ አየህ ብለናል ነበር ምናምን ብሎ ይሳለቁብሃል። ስማኝ ግን ያንተ ዓላማና ያንተ የነገር ራዕይ የማይደግፍ ሰው ካለ የልጅነት ጓደኛም ኢቭን ቢሆን እንኳን ጊዜን አታባክን፣ ራቅ በል። አንተ 100 ጊዜ ብትወድቅ 1000 ጊዜ ብትወድቅ ያንተ ዓላማ አንተ የምትፈልገው ህይወትህን የምትቀይርባትን አንዷን ስኬታማ መንገድ ብቻ ነው። አሁን ካለህበት ስራ የተሻለ ክፍያ ወይም ኮሚሽን የሚገኝበትን ሽያጭ ሊሆን ይችላል፣ ኦር ደግሞ ማርኬቲንግ ሊሆን ይችላል፣ ኦር ደግሞ ኢቭን ደላላለትን እንኳን ስራ ቢሆን እንኳን ከመጀመር መቆጠብ አይጠበቅብን። እያንዳንዷን ታይማችን ገንዘብ ለማግኘት ነው ልንሰራ የሚገባው። ሰዎች ምን ይሉኛል የሚለው የደካሞች አስተሳሰብ ኪስህን አይሞላው። አብዛኛው ዶክተር የምትጎዳው አንተ ነህ፣ ማንም ሊደርስ አይችልም ማለት ነው። ሶስተኛውና ደግሞ ከሁሉም በላይ ወሳኙ ህግ ምን መሰላችሁ? ብዛት እድልን ያጠፋል የሚል ነው። ይህን መፈክር ዛሬውኑ ጀስት ያዙት እስኪ። ብዛት እድልን ያጠፋል። በሀገራችን ስራ ለማግኘት ኦር ደግሞ ቢዝነስ ለመጀመር ለ2 ለ3 ሰው ትነግራለህ፣ ኦር ደግሞ የተወሰኑ ቦታዎች ሲቪ ታስገብተህ ስራ የለም ብለህ የምታማርር ከሆነ ተሳስተሃል። ምክንያቱም አንተ እድለኛ አይደለህም፣ ኦር ደግሞ ሀገሪቱም በነፃ ስራ የምታድልበት ታይም ላይ አይደለን፣ እዛ ደረጃ አልደረሰችም። ነገር ግን ጨዋታውን እስኪ በቁጥር ብንቀይረው፣ ወደ ቁጥር እናምጣው። ሳምታይምስ ከኳሊቲ ባሻገር ቁጥሮች ጥሩ ስለሆኑ ማለት ነው። በየቀኑ ጠዋት ተነስተህ ቲክታክ ታያለህ፣ ቪዲዮችን ነው የምታየው፣ ወደ ኤፍቢ ገብተህ ብዙ ጊዜ ታጠፋለህ። ይህንን ከማድረግ ይልቅ እስኪ ኢንተርኔት አለክ ኦልሬዲ ቪዲዮችን እያየህ አዳዲስ ክህሎት ተማር። ኖርማሊ
እና በየቀኑ 10 15 ድርጅቶች የተለየ የሆነ የሽያጭ ሀሳብ አቅርብላቸው። ወር ደግሞ የሆነ እነሱ እየሰሩበት ያለውን ነገር በአንተ በተለየ መንገድ ለመስራት ሞክር፣ አቅርብላቸው። በየቀኑ ይህን ስትሞክር ኖርማሊ በወር ውስጥ በ6 ወር ውስጥ ብዙ ቁጥር ይሆናል። ያ ማለት ደግሞ እድልን ያሰፋዋል። ቁጥር ጥራትን ያሸንፋል ማለት ነው። ሳምታይምስ ጥሩ ስራ ወይም ደግሞ ኮንትራት ለማግኘት ስታመለክት ደግሞ ዝም ብለህ የሌሎችን ኮፒ አታድርግ። ኖርማሊ ታይም ካለ ኢንተርኔት አለ ጥሩ ነገር ለመስራት ሞክር። ያ ድርጅት ወይም ደግሞ ያ ሰው ምን ችግር እንዳለበት አጥና። ሄደህ ልምድ ባይኖረኝም በላቸው በትጋትና በስራ ጥሩ ድርጅቱ የምጠቅመው ነገር አለኝ ብለህ ንገራቸው። እዚህ ውስጥ ካለ ሰው ሞክሩኝ፣ ለአንድ ወር በነፃ ልስራላችሁ፣ ጀስት ፍሪ ሰርቪስ ልስጣችሁ ብለህ ራስህን አቅርብላቸው፣ አሳያቸው። ስራውን ስታገኝ ደግሞ ጣቶች እስኪደክም ድረስ ስራውን ስራ። በዚያ ድርጅት ውስጥ አንደኛ የሚባል ሰው በላይ ወጥረህ እጥፍ ሰዓት ስራ፣ እጥፍ ኢነርጂን ተጠቀም። አሁን ላላችሁበት አስቸጋሪ ሁኔታ ለኪስ ማጠርና ለድብርት የሚመጣው መፍትሄ አማራጭ ማጣት ብቻ አይደለም። ሰምታይምስ የማናውቃቸው ነገራቶች አሉ። እኔ ገና አላወኩም ብል እስኪ ህይወትህን እንደምትቆጣጠር ወቅ ስታውቅ ማለት ነው። ያሁን የነገርኳችሁ ህይወት ለአጭር ጊዜ የሚቆይ ነው። ኖርማል ጀስት ዋር ነው፣ ጦርነት ነው። ለ2 ዓመት ኦር ለ3 ዓመት ሊሆን ይችላል። ግን ከዚህ ጦርነት በኋላ ከዚህ ሌቭል በኋላ ፒክ ከደረስክ በኋላ ነፃነት የሚባል ነገር አለ። ለቤተሰብ ምቹ ህይወት ትፈጥራለህ። ለራስህ ኩራትና ክብር ነው። ዛሬ ዋጋ ለመክፈል ዝግጁ ናችሁ? አስቸጋሪ ጅምር ሊኖር ይችላል። ኦብቪየስ ያጋጠማችሁ ድህነት ጭራቅ ትልቅ ሊሆን ይችላል። ነገር ግን ችግርህ ጭራቁ በገዘፈ ቁጥር እሱን የገደለው ጀግና ታሪክ ይበልጥ ያምራል። ያ ማለት ያንተ ታሪክ ያምራል ማለት ነው። ነገ ለልጆቻችሁ የምትነግሩት የድል ታሪክ እንዲኖራችሁ ዛሬ ለመውደቅ፣ ለመታገል፣ ለማሸነፍ ፈቃደኛ ሁኑ። ከዛሬ የነበረን ቆይታ ይህንን ይመስላል። ቪዲዮን ከወደዳችሁት ልክ እንደናንተ ህይወትን ለማሸነፍ ለሚለፉ ጠንካራ ጓደኞቻችሁ ሼር አድርጉላቸው። ላይክ እና ሰብስክራይብ ማድረጋችሁንም እንዳትረሱ። በሌላ ጠቃሚ ቪዲዮ እስክንገናኝ ድረስ ሰላም ሁኑ። ንቁ፣ ተነሱ። ቻው።